ስለ ጠንቀኛው ፍርሃትን ወይም የሰው ልጅ ወደ ኋላ ሊጎትት የሚችለው ዋነኛው ነገር ጠንካራው ነገር ፍርሃት። ስለዚህ ይህንን ፍርሃት በምን አይነት መንገድ ማስወገድ እንዳለብንና ከፍርሃታችን ከወጣን በኋላ ምን አይነት ነገር አችብ እንደምናደርግ የሚያስረዳ የሚያስተምር የሚያስገነዝብ ምርጥ አይዲያ እንነጋገራለን ማለት ነው። ስለዚህ እንግዲህ ፍርሃት መንፈስ እንዴት መቀነስ እንችላለን ወይም ፍርሃታችን ከስኬታችን እንዴት ነው ወደ ኋላ ሊጎትተን የሚችለው የሚለው ነገር እናያለን ማለት ነው። እንግዲህ ዛሬ ልትገነዘቡት የምትችሉት ነገር ከፍርሃታችን ተመልሰን ምን ማድረግ እንዳለብን ፍርሃታችንን አሸንፈን ምን አይነት ስኬት አችብ እንደምናደርግ ዛሬ እናደርጋለን። ስለዚህ ፍርሃት ማለት በጣም ትልቁ አጥቂያችን በዚህ ዓለም ውስጥ ካለው ሩጫ፣ በዚህ ዓለም ውስጥ ካለው ስኬት፣ በዚህ ዓለም ውስጥ ካለው ፍጥረታችን ላይ ወደ ኋላ የሚያደርገን ወይም ትልቁ አጥቂያችን ማለት ነው ፍርሃት ነው። ብዙ ጊዜ ብዙ ሰዎች ትልቅ ስኬት ያወጡና ትልቅ ግብ ያወጡና ትልቅ መዳረሻ ያበጁና ነገር ግን ያን መዳረሻ አንችለውም፣ ይህን መዳረሻ አንደርሰውም፣ ይሄ መዳረሻ ዘገየ፣ ይሄ መዳረሻ አይሆንም በሚል ፍርሃት ወደ ኋላ ይመለሳል። ማድረግ ያለባቸውን ነገር ሳያደርጉ መስራት ያለባቸውን ነገር ሳይሰሩ ወደ ኋላ ይመለሳል፣ ባክ ያደርጋል። እና ይህን ነገር እንዴት እናሸንፍ? እንግዲህ መጀመሪያ ላስገነዝባችሁ የምችለው ነገር ቢሆን ሁለት ነገር ነው። ፍርሃት ሁለት ናቸው። በተፈጥሮ ያሉ ፍርሃቶች ሁለት ብቻ እንደሆኑ ነው። የመጀመሪያው የከፍታ ፍርሃት ይባላል። ይህ የከፍታ ፍርሃት ምንድነው? ወደ ከፍታ ከፍ ብላችሁ ስትወጡ የምትፈሩት ፍርሃት ነው። ይህ የተፈጥሮ ፍርሃት ነው። ወደ ከፍታው ለምሳሌ ፎቅ ላይ 4ኛ፣ 5ኛ፣ 6ኛ፣ 7ኛ ፎቅ ላይ ስትወጡ በጣም ፍርሃት ይሰማል። ይህ የተፈጥሮ ፍርሃት ስለሆነ ሌላ ምሳሌ ልስጣችሁ። ሆስፒታል ላይ አንድ ህፃን እንደተወለደ ምን ይደረጋል መሰለኝ? እዚህ ጋር ይደረግና ህፃኑ ጤነኛ ነው አይደለም የሚለው ለማወቅ ከፍ ያደርጉት ይፈራል። ይሄ ወደ የተፈጥሮ ፍርሃት ነው እንጂ ህፃኑ ሲወለድ እንደሚፈራው እኮ አይደለም፣ ወይም የዛኔ ፍርሃትን ተገንዝቦት አይደለም። ግን የተፈጥሮ ፍርሃት ስለሆነ ህፃኑን ከፍ ሲያደርጉት ምን ያደርጋል? ይፈራል። ስለዚህ ይህ የከፍታ ፍርሃት ይባላል። ይህ በተፈጥሮ ነው። ሌላውና ሁለተኛው ደግሞ ምንድነው? የከፍተኛ ድምፅ ፍርሃት። ይህ የከፍተኛ ድምፅ ፍርሃት የምንለው ደግሞ አሁን ከዚህ ላይ ትልቅ ነገር ሲፈነዳ ምን እናደርጋለን? እንፈራለን፣ እንደነግጣለን ማለት ነው። ይህም የተፈጥሮ ፍርሃት ስለሆነ ማለት ነው። ይህ የተፈጥሮ ፍርሃት ለምሳሌ ከመሀላችን ላይ ሲፈነዳ አሁን ባለፈ ምን ተደረገ መሰላችሁ? እንደዚህ ትምህርት ብለን ተቀምጠን እያለ የሆነ ሰው ፊኛ ከመሀላችን ላይ ያመጣና ፊኛውን አፈነዳው። ሲያፈነዳው ብዙ ሰው ደነገጠ፣ ብዙ ሰው ተነስቶ፣ ብዙ ሰው ፎከረ። አስባችሁ ምንድነው? የተፈጥሮ ፍርሃት ስላለ። ስለዚህ የተፈጥሮ ፍርሃት ሁሉ ብቻ ነው። ሌላው ዝም ብሎ ይመጣል። ሌላው ዝም ብሎ ይመጣል። ዝም ብሎ የሚፈጠርብን ነገር ነው። ወይ ሌላው ማህበረሰብ፣ ሌላው ሰው ፈሪናችሁ ሲለን ምን ያታደርጉ ሲለን ይስቅብናል ነው። የተለያየ ነገር አለ። በዛው በራሳችን የሚፈራቸው ፍርሃቶች ናቸው። ለምሳሌ ከዚህ መድረክ ላይ ወጥቶ ማውራት ይፈራል። መድረክ ላይ ወጥቶ መናገር የሚፈራ ሰው አለ። ስለዚህ መድረክ ላይ ወጣችሁ የምትፈሩበት ፍርሃትና የተፈጥሮ እንዳደገ ማለት ነው። ወይ በተፈጥሮ እናንተ ሰው ምን ይለኛል፣ ምን እናገር ይሆን፣ ስናገር ተሳክቶ ወይስ እንዴት ነው ብላችሁ የምትፈሩት ፍርሃት ነው እንጂ ሌላ ምንም ነገር እንዳልተፈጠረ፣ ሌላ ምንም ነገር እንደማትሰሳቱ በተሰሳቱ እንደሚፈራ ታሙን ነው ፍርሃትን መቀነስ ይችላል። ስለዚህ ዛሬ እነዚህ ሁለት ፍርሃቶች ብቻ በማወቅ ሌላውን ነገር ከፍርሃት ባለመቁጠር ስኬታችሁን ማሳካት ትችላላችሁ ማለት ነው። ስለ ስኬታችሁ የሚያስፈራችሁ ፍርሃት ውሸት እንደሆነ ማመን አለባችሁ። ከእነዚህ ከሁለቱ ፍርሃቶች ውጭ ሌላ ፍርሃት እንደሌለ አምናችሁ የራሳችሁን ግብ የራሳችሁን ዓላማ ማሳካት እንደምትችሉና በዓላማችሁ ተገዝታችሁ ትልቅ ውጤት በአእምሯችሁና በተግባር ትልቅ ውጤት እንደምታመጡ ነው። ዛሬ በጣም ጠንቀኛው ጠላታችሁ የሚባለው ፍርሃት ነው። ብዙ ሰዎች ገድቦ የሚያስቀራቸው፣ ብዙ ሰዎችን ከስኬት እንዳይደርሱ የሚያደርጋቸው ፍርሃታቸው ስለሆነ
ግን በዋነኝነት ዛሬ እርስ አድርጌ እንዳመጣው የፈለጉት ነገር ነው ለእናንተ ትልቅ ግባት ስለሚያስገኝ ለእናንተ ትልቅ ጥቅም ስለሚያስገኝ ምክንያቱም ብዙ ሰው ምንም ሳይፈጠር በፍርሃት ምክንያት ህይወቱን ወደ ኋላ እየመለሰ ያለ ህይወቱን እንዳይሳካለት እያደረገ ያለ ስለዚህ እናንተ ምንድናችሁ ነው ይህ ፍርሃት ሲዋጋችሁ ቆሙ ይዋጋችኋል ይገጥማችኋል ያሳቅቃችኋል ያስፈራችኋል ያስደነብራችኋል እቺን ነገር ምን ማድረግ አለባችሁ ሲያስደነብራችሁ አስደንብሩትና ውሸት እንደሆነ ማመን አለባችሁ ስህተት እንደሆነ ማወቅ አለባችሁ የሆነ ሰዓት በፍራቻ የተመሰረተ አንድ ነገር ነበርና በጣም ይገርመኝ የሆነ ሰዓት ምን ሆነ መሰላችሁ ትልቅ በርሜል አስቀምጠው እዛ በርሜል ውስጥ አይጦችን በመያዝ ከተቷቸው እና በሁለት ሰከንድ በሁለት ደቂቃ ሞት ሁለቶች አይጦች ማለት በሁለት ደቂቃ ውስጥ ስለዚህ በሁለት ደቂቃ ውስጥ አይጦቹ ከበርሜሉ ሞቱ ከዛ በርሜል መተንፈሻ የለውም አየር አይገባበት ስለዛ ነው የሞቱ አይጦች በመዋላትና መሰላል አስለብተው ከበርሜሉ አስገቧቸው ከዛ በዛ በበርሜሉ ሲሮራጡ ቆዩና ምን አደረጓቸው ልክ ሁለት ደቂቃ ሊሞላ ሲል ከፈቷቸው ሲከፋቸው ወጡ ማለት ከዛም በኋላ ወዲያውኑ እነዛን አይጦች ያዟቸውና እንጨቱን አውጥተው ወይ መሰላሉን አውጥተው ምን አደረጉ አሁንም ከተዋቸው በርሜሉ ውስጥ ከዛ 7 ደቂቃ ሳይሞሉ 7 ደቂቃ ማለት ከሁለት ደቂቃ ወደ 7 ደቂቃ ያሸጋገራቸው ነው ተስፋቸው እንወጣለን ብለው ስላሰቡ እነዚህ ምን አደረጉ በሁለት ደቂቃ በፍርሃት ምክንያት በቃ እንግዲህ ያለቀልን ከዚህ አንወጣም የመጨረሻ መተንፈሻ የለም ልንሞት ነው አለቀልን ብለው በማሰብ አእምሯቸውን በማስፈራት ምን አደረጉ ማለት ነው ራሳቸውን አጠፉ ማለት ነው እና ከሁለት ደቂቃ ወደ 7 ደቂቃ ያሸጋገራቸው ተስፋ ፍርሃትን መቀነስ ነው እንወጣለን ብለው ማመናቸው ስለዚህ እናንተ ምን ማድረግ አለባችሁ በህይወታችሁ እናሳካለን ግባችንን አቺቭ እናደርጋለን ዓላማችንን እናሳካዋለን በዓላማችን እንንቀሳቀሳለን ዓላማችን ትልቅ ደረጃ ላይ እንደርስበታለን never give up ማለት አለበት በቃ አላቆምም እስከ ሞት ድረስ ሄድበታለሁ ብለን ማሰባለን ይሄን ስናደርግ ተፈጥሮ ከኛ ጋር ትሆናለች ይሄን ስናደርግ ተፈጥሮ በራሷ የኛን ዓላማ አይታ የኛን ግብ ማሳካት ትጀምራለች ማለት ይሄን ነገር ተረዱ ይገባል ይሄን ነገር ልታስቡበት ይገባል እዚህ ላይ ነው ትልቁ ቂማችሁ ያለው ትልቁ ጨዋታችሁ ያለው ምንድነው ፍርሃትን አስወግዳችሁ ለራሳችሁ ዓላማ እናንተ ራሳችሁ አምሯችሁ ስትጠቀሙ አምሯችሁን እውቅና ስትሰጡ ሌላው ፍርሃት ስተት የተፈጥሮ ፍርሃት ሁለት ሌላው ነገር ከኔ አትጠጋ አትቅረብ ካላችሁ ወደ ኋላ ይዘናል ወደ ኋላ ይወድቃል እንጂ ሁሉም ፍርሃት ይዛችሁ ተንቀሳቀሱ ከሆነ ከምትፈልጉበት ሀቅ የምትፈልጉትን ሀቅ የምትፈልጉትን ደረጃ የምትፈልጉትን ህልም ማሳካት ብዙ ሰው ሀቅም የሌለው እንዳይመስላል ሀቅም የሌለው እንዳይመስላል ማንኛውም ሰው ሙሉ ይነዛል ሰው ነውና ሙሉ ሀቅ ሰው ነውና ትልቅ ግባ ሰው ነውና ትልቅ ማሸነፍ ተሰጥቶ ትልቅ ሰው ኩራ ነገር ግን አንዱ ካንዱ የሚዳይ ይመስላል የመሰጠን ያለ መሰጠን የማሸነፍ ያለ ማሸነፍ የመማር ያለ መማር ጉዳይ